እንዴት ቆያችሁ ውድ ኦርቶዶክሳውያን የዲሜጥሮስ ፖድካስት ተከታታዮች? እንዴት ሰነበታችሁ? ትንሽ በስራ መደራረብ ምክንያት አልነበርኩም። እንግዲህ በዛሬው ዕለት ይዤላችሁ የቀረብኩት በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ መሰረት በባለ 50 አንድ ኦርቶዶክሳዊ ማድረግ የሚገባውና የማይገባው ነገሮችን ወደ እናንተ ይዤ ቀርቤያለሁኝ። እንደ እግዚአብሔር ፈቃድ አብረን እንቆያለን። በጥሞና እንድታዳምጡና የእግዚአብሔር ቸርነት በረከቱን እንድታገኙ እኔም እንዳገኝ እግዚአብሔር ይርዳን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ከትንሣኤ እስከ በዓለ ሃምሳ ወይም ጰራቅሊጦስ ያለው ጊዜ የደስታና የድል ወቅት ነው። በመሆኑ አማኞች የማይፈጽሟቸው እንግዲህ አንድ ኦርቶዶክስ አማኝ ልዩ ልዩ የስርዓት ድንጋጌዎች አሉ። በእነዚህ 50 ቀናት በበዓለ ሃምሳ ማለት ነው የማይደረጉ ዋና ዋና ነገሮች እንግዲህ አሉ። እንግዲህ ከነዚህ ውስጥ ሶስት ነገሮችን የምናይ ይሆናል ማለት ነው። እንግዲህ የመጀመሪያው በበዓለ ሃምሳ ማድረግ የማይገባን ወይም የተከለከለ ነገር ከሚባሉት አንዱ በበዓለ ሃምሳ ቀናት ውስጥ ረቡዕና ዓርብን ጨምሮ ምንም አይነት ጾም አይጾምም። ይህም የሆነው የክርስቶስን ትንሣኤ በታላቅ ደስታ ለማክበርና የሙሽራው ወይም ክርስቶስ ከእኛ ጋር መሆኑን ለማሰብ ነው። በእነዚህ በ50 ቀናት ውስጥ እነዚህ ነገሮችን አጽዋማት አይኖሩም ማለት ነው። በእነዚህ ቀናት የፈለጉት አይነት ምግብ መመገብ ይቻላል። ስጋም፣ ወተት፣ እንቁላል ገንቢ የምንላቸው ምግቦችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ከመጽሐፍ ቅዱስን መሰረት አድርጋ በደነገገችው ድንጋጌ መሰረት እነዚህ ነገሮች ከኃጢአት በስተቀር ወደ ኃጢአት ከሚወስዱ ምግቦች በስተቀር ኃጢአትን ከሚያመጡ ለምሳሌ እንደ መስከር አይነት ከዛ በስተቀር የተፈቀዱ በእግዚአብሔር ዘንድ የተፈቀዱ ምግቦችን መመገብ ይገባል ማለት ነው። ሌላው ሁለተኛው ደግሞ ስግደትን በተመለከተ ነው። በተለይም የንስሐ ስግደት እንግዲህ በእነዚህ 50 ቀናት ውስጥ የንስሐ ስግደት ወይም አጎንብሶ መሬት መሳለም አይደረግም። ምክንያቱም ምንድነው? ስግደት የሐዘንና የንስሐ ምልክት በመሆኑና የትንሣኤ ወቅት ግን ከውድቀት የተነሳንበትና የከበርንበት በመሆኑ መቆም ወይም ትንሣኤን ማሰብ ይገባል እንጂ የንስሐ ስግደት አይሰገድም፣ ንስሐም አይሰጥም ማለት ነው። በዚህ አጋጣሚ የንስሐ ስግደትም በዚህ ወቅት የሚሰጥበት ሰዓት አይደለም ማለት ነው። የንስሐ ስግደት አይሰጥም በዚህ ወቅት፣ ምክንያቱም የደስታ ወቅት የምናስብበት ነው ወቅት ስለሆነ ማለት ነው። በቅዳሴ ወቅትም ቢሆን ለእግዚአብሔር ስገዱ በሚለው አዋጅ ፈንታ ለእግዚአብሔር ተገዙ በሚል ሰዓት ተተክቶ ስርዓተ ቅዳሴ የሚከናወንበት አግባብ ነው ያለው ማለት ነው። በዚህ ደረጃ መገንዘብና መረዳት ይጠይቃል ማለት ነው። ሶስተኛው እንግዲህ በዚህ ወቅት ከማይደረጉ ነገሮች ሌላው ለቅሶና ሐዘን በተመለከተ ነው። በበዓለ ሃምሳ ወቅት ክርስቲያኖች በተለይ ኦርቶዶክስ እህትና ወንድሞች በሐዘን እንዲያሳልፉ አይመከርም። የሞተ ሰው እንኳን ቢኖር ስርዓተ ቀብሩ በትንሣኤ ደስታና ተስፋ እንጂ በዋይታና በለቅሶ መሆን የለበትም ማለት ነው። እንግዲህ እኛ አንዳንዴ በባህልና በልማድ እነዚህን ነገሮች እንግዲህ ላናደርጋቸው እንችላለን። ግን እውነታው ግን በበዓለ ሃምሳ ሰው እንኳን ዘመድ ቢሞትብን የቅርብ ሰዎቻችንን ብናጣ በሞት ብንነጠቅ ዋይታ ለቅሶና ሐዘን ማድረግ የተከለከለ ነው። አግባብ ባለው መንገድ ስርዓተ ቀብሩን መፈጸም፣ አስከሬኑን መሸኘት እንደተጠበቀ ሆኖ ማለት ነው። በዚህ መንገድ በዓለ ሃምሳን አንደኛው አጽዋማት ባለመጾም፣ ስግደት የንስሐ ስግደትን ባለመስገድና ሐዘንና ለቅሶን ባለማድረግ ልናከብረው ይገባል ማለት ነው። አሁን በበዓለ ሃምሳ ወይም በዚህ 50 ቀኖች ውስጥ ሙሽራው ከእኛ ጋር ነው የሚለውን ማሰብ አለብን። ክርስቶስን የተዋሃደውን መለኮት በ40ና በ80 ቀን ያገኘውን የተወለድነውን ከመንፈስ ቅዱስ የተወለድነውን ውልደት ከመንፈስ የተወለድንበት የምናስብበት ሙሽራው ከእኛ ጋራ ነው፣ መለኮቱ ከእኛ እንደማይለይ እስከ ዘላለም የምናስብበት ወቅት ነው ማለት ነው። እንግዲህ በአጠቃላይ በበዓለ ሃምሳ ማድረግ የማይገቡን ነገሮች እነዚህን ይመስላሉ ማለት ነው። በጣም ስላዳመጣችሁ ያመሰግናለሁ። በሚቀጥለው ደግሞ በሌላ ርዕስ እመለሳለሁ። መልካም ጊዜ ይሆንላችሁ። ሰናይ ጊዜ። ልዑል እግዚአብሔር በቸርነቱ በበረከቱ የቅድስት ድንግል ማርያም የጻድቃን ሰማዕታት መላእክታቸው የቅዱስ ገብርኤል ጠባቂነት ዘወትር አይለየን። መልካም ምሽት ይሆንላችሁ።